اشفعي أمه فينا እናታችን ፋጢማ ሆይ አማልጅን እያለ ነው። ይሄ ነሽዳ በትክክል ሰምታችሁታል። እስቲ ትሩ በቆኝ የዘኔ ማን ይጠበቀኝ? በሌሊት ስጠጣ የሆነ ቦታ ሲሄድ የሆኑ ሰዎች ጋር ሲሄድ ማን ይጠበቀኝ? አላህ ነው። አሁን እሱን ብዬ ተሰትሬ መጥቼ እስልምና ነጂ መቼም አይተወኝ። ከአባቱ ቀድሞ የተወለደ ከእናቱ ቀድሞ የሞተ አያቱ ሆድ ውስጥ የተቀበረ አሁን ለረመዳን እንዴት እንዘጋጅ? ከሁላችሁ በላይ ለኛ ነው የሚያስፈልገን እንዴት መዘጋጀት እንዳለብን። لهذا ابدأ بنفسك وانهها عن غيها فإن فعلت فأنت عظيم إذن لا تنهى عن خلق وتأتي مثله عار عليك إذا فعلت عظيم إذن لتلق نقر الله يوفقن عندنا توبة نصوح كل شيء أدرى بلاችሁ አሁን ሐጅ ልትሄድ ስትነሳ ኢማም النووي مناسك كتاب አላቸው ስለ ሐጅ የጻፉት ምርጥ ኪታብ እዛ ላይ አሁን ጉዞ ሊሄድ ነው ተውባ ይላል። እዛ ላይ የሰው ሐቅ ከሆነ የአላህ ሐቅ ከሆነ ይሄን አስተካክል። ስንቱ ሐጅ ሄዶ በዛ ወደ አኺራ ሄደ ሰው صلي على نور الذي يا مصطفى مراد محمد دور 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 ከአባቱ ቀድሞ የተወለደ ከእናቱ ቀድሞ የሞተ አያቱ ሆድ ውስጥ የተቀበረ ደግመዋለሁ። ከአባቱ ቀድሞ የተወለደ ከእናቱ ቀድሞ የሞተ አያቱ ሆድ ውስጥ የተቀበረ ማን ነው? ይሄንን መልሱ ጻፉት። መልሱን ጻፉልን። ከአባቱ ቀድሞ የተወለደ ከእናቱ ቀድሞ የሞተ እንደዚሁም በአያቱ ሆድ ውስጥ የተቀበረ ብለን ነበረ። በጣም ምን ሰጣል በሚገርም ሁኔታ ኦልሞስት ኮሜንቶች ላይ እንዳየሁት 280 ምናምን ፐርሰንቱ መልሱን አግኝቶታል። ኮሜንቶች ላይ እንዳየሁት ቲክቶክም ላይ ምናምን እንደዚህ ሲዟዟር አይቼዋለሁኝ። እንዳላችሁት ነው። ያው ሀቢል ነው። ሀቢል ከአባቱ እንዴት ቀድሞ ሊወለድ ይችላል? አባትየው ስላልተወለዱ ነው። አባት ተፈጠሩ እንጂ አልተወለዱም። ተፈጠሩ ማዕናቱ አላህ Subhanahu Wa Ta'ala በፈቃዱ ከጭቃ ነው የፈጠራቸው ማለት ነው። ስለዚህ ከአባቱ በመወለድ በሚባለው ፕሮሰስ ቀድሞ የተወለደው እሱ ነው ብለናል። ከእናቱ ቀድሞ የሞተች እንኳን ጥያቄውን ለማጣፈጥና ያው እንዲሁ ስለተገደለ ያንን ለማንሳት ነው። ከእናት ቀድሞ መሞት አዲስ ነገር ስላልሆነ ባይሆን አያቱ ሆድ ውስጥ የተቀበረ ሲባል አባቱ የተፈጠረው ከአፈርና ከጭቃ ስለሆነ ያው ሀቢል እንደምታውቁት ነው ታሪኩ። በወንድሙ በእኩይ ድርጊት በመቀኝነት ተነሳስቶ ወንድምየው ገድሎት ሲያበቃ ያው የሰው ልጅ የመጀመሪያው ሟች ነው ሀቢል፣ የመጀመሪያው ገዳይ ነው ቃቢል። አላህ ይጠብቀን። ወንጀሉም ደግሞ ምቀኝነት ነው፣ ሂስድ ይባላል። መቅበር የሚባለውን ስርዓት ግን አያውቅም ነበረ። ሰው ከሞተ በኋላ ምንድነው የሚደረገው? በጣም አጃይብ ነው። እኛ እንደ ቀላል የምናያቸው ነገሮች ያው አላህ ግን ሊያስተምረውን ፈልጎ ስለነበረ አኺራን ያው ታሪኩ ቁርአን ላይ አለ እንደምታውቁት። ያችን አዋፍ ወይም ቁራ ልኮ እሷ እንዴት አድርጋ ሟች እንደምትሸኝ ካየ በኋላ የወንድሙን ሬሳ ተሸክሞ ሲዞር ከርሞ እንደቀበረውና አያቱ ሆድ ውስጥ የሚባለው አባቱ የተፈጠረው ከአፈር ስለሆነ ነው። ለመለሳችሁ ሰዎች ሀዲያ አለን ብለናል። ሀዲያ አለን ወይም ሀዲያ አለኝ ብያለሁ። አሁን ለሁላችሁም ሀዲያ እንዴት እንደምሰጥ እያሰብኩበት ነው። ግን ከሀዲያዎች ሁሉ በላጭ የሆነውን ሀዲያ የሸካችንን ዱዓ በሰጣችሁ ደስ አይላችሁ? ስለዚህ ለሁሉም ሀጃ ላለበት በሙሉ ይሄንን ቢያረጉ ደስ ይላል። ልጅ እንዴት አዩት? ሸክ አዩት አይደል? ይሄ ልጅ ወይ ጉድ! አሚን። መስጠት ሲያቅትህ ነው ወደ እርሱ አመጣው እኮ። አበደን ችግር የለም። በአድራሻቸው ማድረስ ይችላል። አይ ያንተን ዱዓ ለምን አሰጣቸውም ነው? ሸክ ባሉበትማ አሚን አሚን ራሱ ትልቅ እናቱ በፊት ብቻ ነው የሞተው። አባቱስ? አዎ ከአባቱም በፊት ነው የሞተው። ጠባን እንዳልኩት ለዛ ጥያቄውን ማሳመሪያ ነው። ሁሉ እንዲህ አይነት የአእምሮ ጥያቄዎች የሆነ ቦታ ላይ እንትን አላቸው ማጣፈጫ ተደርገው የሚገቡ እና የሰውን ትኩረት መልሱ ልክ እየደረሰበት እንዲመለስ እንዴት ቆይ ከናቱ ምናምን እንዲል ነው። አሁን እንጂ የናቱ ጉዳይ ባይነሳም ማሻአላህ በእንግዲህ በዱንያም በአኺራም የሁለቱንም ሀገር ጥያቄ የሚመልሱ አላህ ያርጋቸው። የዱንያውንም የአኺራውንም
የህይወትን ጥያቄ ቢበልሱ አላህ ያርጋቸው፣ አላህ ያጎብዛቸው። ሱብሃን ረቢከ ረቢል አሜን። እኛም ያርግን እኮ እኛም እኮ ሞክረናል። አበንተዱ ይሄ ግን ሀቢል ብላችሁ ለመለሳችሁ ብቻ አይደለም፣ ለተሳሳታችሁም ይሄን እንደው ሙስሊሞች ግን ምን ሆናችሁ ነው? ምን ሆነ? አንድ ሰው በቃ የሆነ መጥፎ ባህሪ ያለው ሲሰልም በቃ ያንን የመጀመሪያውን መጥፎ ባህሪ እየያዛችሁ የምታሸማቁ ሙስሊሞች ግን ምናችሁን ነው የሚያማችሁ? ሰው ይለወጣል እኮ እስላም አይለወጥ የለም። ሰሃቦች እንኳን ስንት በህይወት ልጆቻቸውን የቀበሩ አልነበሩም? እንዲህ አሁን የጀነት አሁን ከነቢዩ ሰለላሁ ዐለይሂ ወሰለም ጎን የተቀበሩት ማለት ነው። ስንት ነገር የሰሩ አይደል እንዴ? ለምንድን ነው እንዲህ የምታደርጉት? ምንድን ነው እናንተ? ቆይ አላህ እኮ ሸይጣንን እንኳን በግልጽ ክዶት በግልጽ አምጾት እያኖረው ነው፣ እያበላው ነው፣ እያጠጣው ነው። እናንተ ማን ስለሆናችሁ ነው? ቆይ ሰው አዲስ ሲሰል የድሮ ባህሪ እያነሳችሁ የድሮ ነገር እያደረጋችሁ የምታሸማቁት? ኧረ አላህን ፍሩ። እስቲ የዚችን ልጅ እንስማ። ሰላም የራሱ መጥፎ ወሬ ነበር። መጥፎ ወሬ ስልሽ ኡስታዜ ጋር አሚና ጋር በቃ ይሄ በእስልምና መንገድ የቀረቡ ሰዎች ጋር ወይ ኧረ ኢልሂዳ አትቀየርም፣ ኧረ እንትን በጣም ትጠጣለች፣ ኧረ እንዲህ ታደርጋለች። ከሙስሊም ነው የምልሽ፣ ከሙስሊም እኛ ያላስጠገናት እኮ አውቀን ነው፣ ወላሂ ነው የምልሽ። እኛ ያላስጠገናት አውቀን የሆነ ነገር ብታደርግስ ምን ሆናችሁ ነው ምናምን ተብለዋል ብዙ ሰዎች። አሚና ቤቷ አስገብታኝ ጎረቤቷ ተናግራታለች። የሰው ጥርጣሬ እኮ አለ የለም አይደለም፣ ግን ደግሞ እዛ ጋር አላህን ብላ መታለች። ቀይ ተጠነቀቅሽም ቢሆን የሆነ ለማስጠጋት መሞከር ነው። ወላሂ ነው ሰው ምን ነይቱ ያለፈ ታሪክሽ ያለፈ ታሪክሽ ምን ብሎ እንደመጣ ያ ሰው ምን ይዞ እንደመጣ አታውቂው። አላህ በዛ ሰው ምን ሊረዝቅሽ እንደሆነ አታውቂው። ያንን ሰው የሆነ ነገር ስታደርጊለት እኮ ለዛ ሰው አይደለም አላህ ጋር ነው የሚጻፍልሽ። ረስተውታል በቃ ሙሉ ነገራቸው። አሁን ላይ ላገኙት ሙስሊም እንዳለ ነው የምናገረው። እኔ አልፌዋለሁ፣ አደራችሁ በቃ። ግን አዲስ መምጣት ለሚፈልግ ሰው እንደዚህ እንዳታደርጉ። የዛኔ አሚና ጋር እንደዛ ማድረግ ጀመርኩኝ። ለኡስታዝ ተነገረው። ኡስታዝ ሱዲስ ወላሂ ነው እንደዚህ ወይ ማረቂው ወይ አውርችለት አልጨርስም። በጣም አስተዋይና በጣም ጥሩ ሰው፣ በጣም የዋህ ሰው። እኛ እኮ ሻሃዳ ማስያዝ ላይ ብቻ አይደለም ማለት ከዛ በኋላ የሚያጋጥምሽ ፊትና ላይ መተጋገዝ አለብን ግዴታ ነው። እንዲህ እስክትሆኚ ድረስ ምናምን አለኝ። ከዛ እሺ አሁን ልክ ከዚህ እንደወጣሽ ቤት ፈልጊ፣ ከአሚና ጋር ወጣችሁ ቤት ፈልጉ፣ ስታገኝ ደውዪ። አያችሁ አዲስ ሰለምቴ ላይ ያለው የቂን ይሄ ነው። አዲስ ሰለምቴ ላይ ያለው ወኔ ይሄ ነው። ግን እናንተ በዲኑ እየኖራችሁ ለእያንዳንዱ ችግሮቻችሁ የምትገቡበትን አላህና እናንተ ታውቃላችሁ። ግን አንድ ሰለምቴ አዲስ ሰለምቴ ምን ያክል የቂን እንዳላት ተመልከቱ። ለችግሬ ሁሉ አላህ አለ። ያኔ ድሮ በነበረኝ ህይወት የጠበቀኝ እሱ አሁን ወደ እሱ ቀርቤ ለምንድን ነው የማይጠብቀኝ? ስለዚህ በእሱ ተማመናለሁ እያለች እናንተ በሃይማኖቱ እያላችሁ ግን ይህን ያክል የቂን የላችሁም። ብዙዎቻችሁን አውቃችኋለሁ፣ ብዙ ሰው አውቃል። ስለዚህ አዲስ የሚመጡ ሰለምቴዎችን እንደዚህ ባናሸማቀቅም፣ ከቻልን እንርዳ፣ ካልቻልን ውጋት የወገብ ቅማለን ነው። እሽፋዒ ኡማሁ ፊና እናታችን ፋጢማ ሆይ አማልጅን እያለ ነው ይሄ ነሺዳ። በትክክል ሰምታችሁታል። እስቲ ትርጉሙን አብረን እናድምጠው። ወህየ ባቡል ሙጂብ መርሐባ። በሰሞኑ አንድ ትሬንድ የሆነ ነሽዳ አለ። ያው ብዙ አምልጦኛል፣ ግን አንዳንድ ቪዲዮዎችን አይቼ የግዴታ መመለስ ስላለብኝ ብቻ ነው ይሄንን ቪዲዮ የመሰራላችሁ። ከመሼ ነው የሰራሁት። በደንብ ሼር፣ ኮፒ ሊንክ አድርጉት። ወንድማችን በምን አይነት መልኩ እንዴት እንትን እንዳለው አላውቅም። በዚህ ልክ አልጠብቀውም ነበረ። ሸፋ የሚባለው እኮ ለነብያችን አለይሂ ሰላቱ ወሰላም ብቻ ኻስ የሆነ ነገር አይደለም። ወልያቶች፣ ሷሊሆች፣ ደጋጋ አላህ ባሮችም ሸፋ አላቸው። ሸሂድ ሸፋ ይሆናል ምናምን። እጅግ በጣም ሰፊ ነው ዒልሙ። መጀመሪያ እስኪ እኛ ለራሳችን በቂ የሆነ መሰረታዊ የሆነ እውቀት እንጨብጥ፣ ወተን እንደዚህ ፈትዋ ከመስጠት በፊትና ያው እኛ ብቻ ሳይሆን ሌሎችንም ይዘን ገደል ስለምንገባ ማለት ነውና ለራሳችን መሰረታዊ የሆነ እውቀት ብንጨብጥ እጅግ መልካም ነው ብዬ አስባለሁ። ምክንያቱም እኛ በምናስተላልፈው መልእክት ብዙዎች የተሳሳተን ግንዛቤ፣ ይሄ ደግሞ በጣም ሪስኩ ከባድ ነው። ኢንሻአላህ ለፈትዋው እንደርስበታለን። እና ወልያቶች ደጋጋ አላህ ባሮች እኮ ሸፋ ይሆናሉ። ሸፋዓተል ኩብራ ወይም ሸፋዓተል ዑዝማን እሱ ብቻ ነው ኻስ ቢነብይ አለይሂ ሰላቱ ወሰላም እንጂ ሌላ ማንኛውም ሸፋ ሊመን ይርተዳ አላህ ለፈቀደላቸው ቢኢዝኒህ በርሱ ፍቃድ ሸፋ ይሆናሉ። ሸሂድ ለቤተሰቦች ሸፋ ነው። እና መጀመሪያ እስኪ እንማር እንነግራለን ማለት እወዳለሁ። ሰላም